መሞት ነው እንጂ መኖር ምን ዋጋ አለው ብለው ሰውን ሁሉ ሆፕለስ አድርጋን የምትኖረው እኮ እኔ ቢደክመኝ እንኳን እበረታለሁ ብዬ እንዳምን የሚያረገኝ መካሪና መምህር በውስጥ ያለ። በምንስ ትጽናናላችሁ? ምን አላት እቺ ምድር ማጽናኛ? የትኛውስ የሥጋ ምክርና ሐሳብ መጽናኛ አለው? እንደሰት፣ እንብላ፣ እንጠጣ፣ እንጠጣ፣ እንዘሙት ነው እኮ የምትላችሁ። ሌላ የላትም ምድር። ገንዘብ ጥጉን እንድናቀው አይተነው ሰብስበነው ሳይሆን ዋናው ልኩ ስለገባን ሌላ ነገር ሁሉ መገልገያ ቱል እንደሆነ እንድንረዳ ሆነናል። ለኔ በእያንዳንዱ ቀኑ ብርቅ ነው። እንዴት እድል ነው እያስተያየው በልጦብኝ እንድኖር ማስተያያዬ ነው እሱ። አንተ ቆይ የምታሳምነው ጌታ መኪና ሲገዛ ልጠብቀ ይሄው ብለ ከመኪና ታወዳድረው ነው። ሌላውን መጥለያዬ ነው እርሱ። ሌላውን እንትን እንዳደርግ እንትን የተርበተበትኩኝ እንዳይገለኝ እንዳይጠፋኝ እያልኩ ምሸሸው ኃጢአት የለም። ዛሬ በእውቀት ተረጋግቼ ነው ምሸሸው። ማስተያያዬ ነው እሱ። ያስተማሩን ሰዎች የተማርነውን ትምህርት ወይ እንድንወደው ወይ እንድንጠላው ሁሉ አስተዋጽኦ እንደሚያደርጉ ታውቃላችሁ። እና እንዴት ገባኝ ሲባል አንዳንድ ሰው ያስተማሯቸው መምህሩ እንዴት አድርጎ ያስተማረኝ ይላሉ። እና መሬት ላይ ያሉ መምህራን የሚያስተምሩትን የትምህርት አይነት ከወሰኑት ይሄ ደጉ መምህር መንፈስ ቅዱስ ሲያስተምር አልገባኝም አይባልም። እዚህ ጋር ድገመው ልትሉት አትችሉም። ኢዝ ወንደርፉል ቲቸር። የመንፈስ ቅዱስን ክላስ የወሰደ ሰው አይወድቅም። ሶ የተባረከ መምህር። እንዴት የዚህን መምህር ልህቀት መረዳት የምትችሉት? በጣም ፈላስፎች ስለ ኢየሱስ አውርተው ያልገቧችሁ ብዙ ትምህርቶች፣ ብዙ መረዳቶች እነሱም ራሳቸው ያልገባቸው ነገር ኖሮ እስካሁን ድረስ ለዚህ ትምህርት እንግዳና ባዳ ናቸው። መንፈስ ቅዱስ ግን ፍጹሙን ሰው እና ፍጹሙን አምላክ የሆነውን ኢየሱስን ነግሮኝ ተረዳሁት። ኢየሱስን ከመንፈስ ቅዱስ በቀር ለእግዚአብሔር ያለውን ማን ያውቃል? እርሱ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ምን ያደርጋል? ይመረምራል፣ ያውቃል። ስለዚህ ከሱ ውጪ ኢየሱስን ማንም ማስረዳት አይችልም። የማያውቅ እንዴት ያስተምራል? የማያውቅ ሰው እንዴት ሰው ሰብስቦ ኮሌጅ ሊያስተምር ይችላል? ማንም የማይደፍረውን ሰብጀክት የወሰደው መንፈስ ቅዱስ ነው። ይህንን ብርቱ ርዕስ ማን ሊወስደው ይችላል? አንዳንድ ርዕሶች መምህር ይፈልጋሉ። ይገርማቸዋል። አንዳንድ የእውቀት አይነቶች እዚህ ይሄን ነገር እኔ ባልነካው የሚባሉ የትምህርት የእውቀት አይነቶች አሉ። ለዛ እውቀት የበቁ የሚባሉ እዚህ ምድር ላይ የፈሩ መምህራን አሉ። ለዛ የሚሆኑ ይሄንን ኮርስ ማን ይስጥ ቢባል ማንም መስጠት አይችልም። የበቃ ማንም የሚያቅ ማንም የለም። የሚያቅ የለም። ከዚህ መምህር ውጭ ማንም አያውቅም ስለ እግዚአብሔር። ይሄ መምህር የላይፍ ታይም መምህር ነው። አሁን በቅተሃል፣ ግራጁዌት አድርገሃል፣ ከኔ መማር አያስፈልግህም፣ ፊት ያገኘከው መጽሐፍ ሰብስበ እያነበብክ ቀጥል አይልም። እስከ ጌታ ቀን ድረስ በእኔ ይኖራል፣ እያስተማረ ይኖራል። ከዚህ ቃል እያስተማረኝ ይኖራል፣ ያስረዳኛል፣ መረዳት ይሰጠኛል። የደከመኝ ቀን ኢምፓወር ያደርገኛል። እዚህ ግባ የማትሏቸው ሰዎች የጠለቀ ነገር ካገኙ ከከናፍርቶቻቸው ይህን ቃል ሲወጣ ከሰማችሁ እመኑኝ አምላክ ይህንን ቃል እንዲያስተውሉ ረድቷቸው ወይም ደግሞ አስተምሯቸው ነው። ከመንፈስ ቅዱስ እንደ መማር ያለ በረከትም እድልም የለም። የእርሱን ሰብጀክት ማንም ሰው ተክቶት ማስተማር አይችልም። የሆነ ነገር ሲባል አረ ኢየሱስ ያድናል ምናምን እንላለን። ንቀታችን ራሱ ኃጢአትን ስንንቅ ራሱ ደስ አይልም። ፍጥረት አይሰ ተንገብግቦ ተደብቆ እንደ ክብር ሲሰራው እኛ አለቅልቀን ደፍተነዋል። ኩራታችን ራሱ ስለ ገንዘብ ምናምን እንደ እውነቴን ነው። እኔ መጽሐፍ ቅዱስ ላይ ያሉትን ሰዎች ነው ማወቅ። ስለ ገንዘብ ሲነሳ እኛን ማን አሁን የልባችንን የምትገንዘብ አሳይቶ መጨመር ይችላል? ገንዘብ ጥጉን እንድናቀው አይተነው ሰብስበነው ሳይሆን ዋናው ልኩ ስለገባን ሌላ ነገር ሁሉ መገልገያ ቱል እንደሆነ እንድንረዳ ሆነናል። ሁሉን የምንተረጉምበት አገኘን አይደል?
ከበራልኝ ብርሃን ቀን ጀምሮ በዚህ ሁሉ ዓመት ረጅም ዓመት ማገልገልን እንዳታስቡ የምታውቁኝ ሰዎች በእያንዳንዱ ቀን ያለዚህ እውነት አእምሮዬ ሌላ ዘኔን ለብቻ አስቤው አላውቅም። ለኔ በእያንዳንዱ ቀን ቀኑ ብርቅ ነው። እንዴት እድል ነው! እያስተያየው በልጦብኝ እንድኖር ማስተያያዬ ነው እሱ። ሌላውን መጥለያዬ ነው እርሱ። ሌላውን እንትን እንዳደርግ እንትን የተርበተበትኩኝ እንዳይገለኝ እንዳይጠፋኝ እያልኩ ምሸሸው ኃጢአት የለም። ዛሬ በእውቀት ተረጋግቼ ነው ምሸሸው። ማስተያያዬ ነው እሱ። እና እንዴት ከባድ ነው ከዚህ እውነት ውጪ መኖር። በምንስ ትጽናናላችሁ? ምን አላት እቺ ምድር ማጽናኛ? የትኛውስ የሥጋ ምክርና ሐሳብ መጽናኛ አለው? እንደሰት፣ እንብላ፣ እንጠጣ፣ እንጠጣ፣ እንዘሙት ነው እኮ የምትላችሁ። ሌላ የላትም ምድር። ይኸው የሰበሰበቻቸውን መውሰጃ አሳጥታቸው ግራ ገብቷቸው አንዳንዱ ራሱን ያጠፋል። ራሱን ማጥፋት እንደ ክብር ነው የሚሆነው። ሚያንቅ በመርዝ ራሱን የሚገል መሞት ነው እንጂ መኖር ምን ዋጋ አለው ብለው ሰውን ሁሉ ሆፕለስ አድርጋ ነው የምትኖረው እኮ። እኔ ቢደክመኝ እንኳን እበረታለሁ ብዬ እንዳምን የሚያረገኝ መካሪና መምህር በውስጤ አለ። በእኛና በዛ መካከል ያለው ጉድ እኮ ነው ልዩነቱ። ለምንድን ነው ሐሳብ እንደ ጎርፍ ሲመጣ ጠርጎ የማይወስደኝ? የሚገድብልኝ አለ። የኔ ነህ የሚለኝ አለ። አንተ ደደጅ ፍጥረታዊ ሰው ዓለማዊ አይደለህም የሚለኝ አለ። መንፈሳዊ ሰው ነህ እኮ አንተ የኔ ነህ የሚለኝ እኮ አለ። የሞተልህ አለ የሚለኝ እኮ ነኝ እኔ ሌላውን እያስተያየው እምንቅበት እኮ ውስጤ ገብቷል። መናቂያዬ ነው መንፈስ ቅዱስ። ሌላውን ማሳነሻዬ ነው። ልብስ ቀምተው ሊበርደኝ ይችላል እንጂ ሊያስለቅሱ አይችሉም። ማልቀሻዬን ወስዶታል እርሱ። ጎደለኝ እያልኩ ማማረርበትን ወስዷል። ፈገግታ ሆኗል መንፈስ ቅዱስ በእኔ ውስጥ ሆኖ። ኢየሱስ ነገም ኢየሱስ ነው የሚለኝ፣ ማታም ኢየሱስ ይለኛል፣ ከነገ ወዲያም ኢየሱስ ይለኛል። መድረሻዬን እንዴት አይነት እና እኔ አገር ተሰብስበው ከሚያጽናናኝ ይልቅ በውስጤ ያለ እርሱ በስሱ ሹክ ሲለኝ ይበልጣል። ምን የለሽም ጳውሎስ ሁሉ አለኝ አላለም? ሁሉ እስቲ ሁሉ አለኝ ብሎ ፈራችሁ። አይምሮንም ጠይቅ። ምን አለ? የታለ ዳቦ? የታለ ብሩ? የታለ መኪናው ይልሃል። አንተ ቆይ የምታሳምነው ጌታ መኪና ሲገዛልህ ጠብቀህ ይሄው ብለህ ከመኪና ልታወዳድረው ነው? አሁንም እንዲሆነን እንቀጥላለን። አንገመት። ጥሩ ነው በቃ። ግን ማንም እኛን ማታለል አይችልም። ከባድ ብርሃን በርቷል። በእውነት ከባድ እውቀት እኛ መሃል ተገልጧል። ከባዱ መምህራችን ነው። የስድስቱም ፔሪድ መምህራችን መንፈስ ቅዱስ ይባላል። አንዱ ክላስ ያልቅ መልሶ ለሌላ መምህር አይተወንም። ራሱን የሚያስተምረን ስለ ሰማይ አዋቂ እሱ ነው። ስላሴ ነዋ እሱ። ስለዚህ የዚያንን ምስጢር በእኛ ውስጥ በማድረግ እያስተያየውበትና በየቀኑ አስተያዩበት። እሺ አሁን ወደር ከሌለው ከክርስቶስ ፍቅር ጋር ሳስተያየው እንዳለ ጳውሎስ እንደ ጉድፍ እንደ ምናምን ነው። ማስተያያ ነው። ከዛ ሌላውን መናቂያ ነው። በክርስቶስ መሆን በሙላት መኖር ማለት ነው። እቺ ምድር ምን አላትና ለራሷ መከራዋን እያየች ደግሞ ኢየሱስ ማስተያያ ነው። ጨብጡት፣ ዞር በሉና የማይወሰድ ሀብት እና የነበራችሁ በሚታይ ሁኔታ ያላችሁን ነገር ሲወስዱባችሁ አለ። እንዲህ ብላችሁ ተጽናናችሁ። ምን ብላችሁ? የማይወሰድ ሀብት አለን ብላችሁ፣ የማይጠፋ የዘላለም ሀብት አለን አላችሁ። ያም ሀብት ማን ይባላል? ኢየሱስ የሚባል ሀብት እንዳላችሁ አውቃችኋል። የሚታይ ቁስ ሲወስዱባችሁ የማይታይ ሀብት አለኝ ብላችሁ ሳቃችሁ ይላል። ምን አይነት ሰዎች ናቸው እነዚህን ሰዎች? ታዲያ ማንቆርቆሪያቸውን ወስዳችሁ ታስለቅሳላችሁ? ጫማቸውን ወስዳችሁ ማስለቀስ ትችላላችሁ? የማይወሰድ ሀብት እንዳላቸው አውቀዋል። እና ሲጠየቁ እኛ ሀብታሞች ነን ይላሉ። ሀብታም ነን ይላሉ። ወተን ስንገባ ሰርተን ስናገኝ እንደ ማንኛውም ሰው እንዳይርበን ለመብላት እግዚአብሔር ደግሞ ለዛ እንጂ ለሙላታችን የሚሰጠን ምንም ቁስ ምንም ንብረት የለም። ሞልቶላችኋል። ባለጠጎች ሆይ ሰላም ለእናንተ። ሰላም
እኔ ስለ ዋናው እያወራሁ እንጂ እግዚአብሔር ይሄን አይጨምርም እያልኩ እንዴ እኔንም እንደዛ እየጨመረልኝ ነው የምኖረው። የሚጨመር ነው ልኩ ራሱ ቃሉ ራሱ የሚጨመር ነው የተባለው። እስማ የሚጨመር ምን ማለት ነው? እየበላ ላለ ሰው ማለት ነው። ወጥ አነሰ እንደምትለው አይደል? ልኩ ይሄ ነው። ተጨማሪ ጨምሩ የምትሉት ነው እንጂ ዋናው ዲሽ አይደለም። ግለሰቡ አይጠረጥረውም። ልጅ ነኝ አይልም። ለቤቱ ተወላጅ ከሆነ ያ የተቀበለው መንፈስ ልጅ ነኝ፣ አረ ልጅ ነኝ ብቻ እንዳትል ወራሽም ነህ ይለዋል። የት ሆኖ? ውስጥ ሆኖ። ከዛ ወራሽነቱን የማወራሽ ይመስልሃል? እዚህ ምድር ላይ ያለ ክራክምቦ አይደለም ይለዋል። አይደለም፣ አረ ውርሱ ይለያል ይለዋል። የት ሆኖ? እዚህ ሆኖ። ከዛስ መሬት ላይ ያለውን እያስናቀው የከበረውን ይገልጥለታል። የሰማዩን ያሳየዋል። የእግዚአብሔርን ይነግረውና ውርስህ መሬታዊ አይደለም፣ ውርስህ የሚያልቅ አላቂ ሰው ፕሮሰስ የሚያደርገው ሳይሆን አረ ውርስህ ራሱ ሰማያዊ ነው። ልጅ እንደሆንክ ማን መስክሯል? መንፈስ የተቀበልከው መንፈስ አንተን ምናዊ ያርጎሃል? መንፈሳዊ። ስለዚህ የእግዚአብሔር ወራሽ የሰማይ ነገር ስለ ሰማይ ነገር የሚገባው ሰው ስለ ሰማይ ነገር ሀገር አለኝ ሰማይ ነው ሀብቴ ማን ይዘርፈዋል? ብል የማይገባበት ስቶር፣ ዝገት የማይገባበት ቦታ ነው መዝገቤ የተቀመጠው። ብል የማይገባበት ዝገት የማያጠፋው ለዘላለም ከእርሱ ጋር። ያንን የሚያደርገው ማን ነው አለ? የተቀበልከው የእግዚአብሔር መንፈስ ወገንተኛ ያደርጋል። ወደ ሰማይ፣ ወደ አገሬ፣ ወደ ቤቴ፣ ወደ ውርሴ፣ ወደ አባቴ እንድትል ያደርግሃል። ሁሌ ይከብደኛል ይሄ ቃል። እግዚአብሔር ያለውን ሁሉ ትወርሳላችሁ ቢል እሺ፣ የእግዚአብሔር አቤት መብቴ፣ አቤት የተሰጠኝ መብትና ነፃነት። ምክንያቱም ልጅ ነኝ። ይሄንን በየቀኑ የሚነግረኝ ማን ነው? የተቀበልኩት የእግዚአብሔር መንፈስ። እስቲ ጩሁና ሀገር አለኝ፣ ሰማይ ቤት አለኝ፣ ውርስ አለኝ፣ ልጅ ሆኛለሁ፣ ይሄንንም መንፈስ ቅዱስ ገልጦልኛል ካላችሁ ለጌታ ምስጋና ይሁንለት። መንፈስ ቅዱስ እኔ ውስጥ ከገባ ጊዜ ጀምሮ እኔን ከሌሎች ይቀማል፣ ከምድር ይቀማኛል። ምን እያለ ነው? እኔንም ማድርበት ያደርኩበት ምኖርበት እኔ ነኝ እያለ የሌላ እንዳልሆን የሱ በማድረግ ያድነኛል። የሰማይ በማድረግ ከምድር ያፋታኛል። ሰማያዊ በማድረግ ከምድራዊነት አላቆኛል። ምን ማለት ነው? እኔ ውስጥ ኖረ ማለት የሌላ አይደለሁም ማለት ነው። አውቶማቲካሊ ልክ ከተቀበልኩት ጊዜ ጀምሮ የሌላ አይደለሁ፣ የሰማይ መንፈሳዊ ነኝ፣ ሰማያዊ ዜጋ ነኝ፣ ሀገር አለኝ እምል፣ ርስት አለኝ እምል ነኝ። መጽሐፉ ተጽናኑ እንኳ የተባለበትን ያን የእርሱን መምጣት የህይወቴ የመጽናኛ ማዕከል እንዲሆን እኔ ውስጥ በመኖር የራሱ አድርጎኝ ከሌላ እንዴት ሰፈራቸው እየኖርኩ እየታገልኳቸው ሳይሆን የምኖረው በገባብኝ በርሱ ከሌላ ተፋትቼ ነው የምኖረው። የነሱ እንዳልሆንኩ ያወቅኩት የሱ በመሆኔ ነው። ሲገባ ወጡ። የምንሰባበከው እውነት ነው፣ ግን የምናወራው ነገር የሚኖር ነው። የምንሰቃየው የኛ ወገን ላልሆነው ነው። ይሄ የኔ ያልሆነው የራሱ ሊያረገኝ ሙርኮኛ ሊያረገኝ ያባብላል ብዙ ነገር። የገባብኝ እርሱ ወገን ሰጠኝ፣ አስተሳሰብ ሰጠኝ፣ የሰማይ እንድሆን አደረገኝ። ይገርማችኋል። በዚያው ፍራክሽን ኦፍ ሰከንድ ቢሟረት የማይደርስብኝ፣ ቢመተት የማይነካኝ፣ ቢደገም የማያልፍብኝ ጠዋት ስነሳ ስለጸለይኩ ሳይሆን ካደረብኝ መንፈስ የተነሳ ምድር ሰክታ የምትኖርበት ስጋቴ እንዳይሆን አደረገኝ። ጩሁና እስቲ አሜን በሉ በኢየሱስ ስም። አሁን ሞት እንኳን ቢሆን እኛ ቤት ማገልገያ ነው ብለን ተነጋግረናል ከዚህ በፊት። ምን ማለት ነው?
ስለ ህይወት እያወራኝ በእኔ የሚኖር መንፈስ ቅዱስ ስላለ ሞትም ቢሆን ወደዛኛው ቤት መሄጃ መንገዴ እንጂ ፍጥረታውያን ሰዎች እንቅልፍ እንደሚያጡለት እኛ ቤት አይደለም።